ቤይሩት ሊባኖስ 6 ዓመት ከ7 ወር ቆይቻለሁ። ቺፕስ እና ሳምቡሳ ምናምን በሬ ላይ ሰራ ነበር። ለፍቼ ያመጣሁት ነገር በደንብ አጣጥመዋለሁ። ሰላም እንዴት ናችሁ? ስሜ መስከረም ነጋሽ ይባላል። የመጣሁት ከንፋስ ስልክ ላፍቶ ክፍለ ከተማ ነው። ተመላሽ ነኝ። የነበርኩት ቤይሩት ሊባኖስ ነው። እዛ 6 ዓመት ከ7 ወር ቆይቻለሁ። ላካፍላችሁ የመጣሁት የግል ታሪኬን ነው እና አንድ ሰው ለአንድ ዓላማ ዝግጁ ሆኖ ሲነሳ መጀመሪያ ማዘጋጀት ያለበት አእምሮ ነው። አእምሮአችንን ካዘጋጀንና አእምሮአችንን ካሳመንን ወደ ስራ ስንገባ በዛ ስራ ውጤታማ እንሆናለን። ከእንደገና ደግሞ አንድ ሰው ዝም ብሎ በዘፈቀደ ተነስቶ ስራም እንዲሰራም ሆነ ምትሊል አይችልም። ምክንያቱም እችላለሁ ብሎ መጀመሪያ ራሱን አእምሮውን ዝግጁ ማድረግ አለበት፣ ማዘጋጀት አለበት። ከዛ በኋላ ውጤታማ እንደምንሆን እርግጠኛ ነን፣ ይታወቃል። እና እኔ በዛ አይነት ውጤት ላይ ስለደረስኩ በራሴ ስላየሁት ነው ያንን እምላችሁ። እኔ በ6 ዓመት ከ7 ወር በቆየሁበት ጊዜ እግዚአብሔር ይመስገን ብዙ ነገሮችን አሳክቼ ነው ወደ ሀገሬ የተመለስኩት። ያ የሆነው ደግሞ ራሴን አሳምኜ ለዓላማ ብዬ ስለወጣው መጀመሪያ አወጣጤም ትንሽ አልጋ ባልጋ አልነበረም፣ ትንሽ ፕሮሰስ ነበረው። ግን ዓላማ ስለነበረኝ ዝቅ ብዬ ሰርቼ ራሴን ለውጬ ወደ ሀገሬ ተመልሻለሁ። ሀገሬ ላይም ከተመለስኩ በኋላ እዛም እየሰራው እያለ ብዙ ነገሮች ሀገሬ ላይ ሆኜ እንደምችል እዛ ሆኜ ነበር ራሴን ሳሳምን የነበረው። ምክንያቱም እዛ የምናያቸው ብዙ ነገሮች አሉ። እኛ ሀገራችን ላይ ይሄንን ብናደርግ ኖሮ የሚለው ጥያቄ ሁሉ ውስጥ ይመላለስ ነበር በሰዓቱ ማለት ነው። እና እግዚአብሔር ይመስገን ስኬታማ ሆኜ ተመልሻለሁ በዚህ አጭር ጊዜ። ፈጣሪን አመሰግነዋለሁ። ሲቀጥል ደግሞ ሀገሬ ላይም ከመጣሁ በኋላ አልተቀመጥኩም። ያው የራሴ የሆነ ህይወት፣ ትዳር፣ ልጆች ስለነበሩኝ መጣሁኝ። እንደመጣሁ የተወሰነ እንደቆየው ኮሮና ገባ። ብዙ አልቆየሁም። በዛ በኮሮና ሰዓት እንኳን አልተቀመጥኩም ነበር። የራሴን ስራ ቺፕስ እና ሳምቡሳ ምናምን በሬ ላይ ሰራ ነበር፣ ዝቅ ብዬ ወርጄ ማለት ነው። ያንን ቺፕስና ሳምቡሳን በመሰራ ጊዜ መጀመሪያም ሲጀምረው እዚህ ጋር በቃ ሰራበታለሁ ብዬ አገኝበታለሁ ብዬ አስቤ ራሴን አሳምኜ ስለተነሳው እግዚአብሔር ይመስገን ከክፍለ ከተማ ከወረዳ ሳይቀር የሚመጡ ሰዎች እንደዚህ በህገወጥ ቦታ ዙሪያ መስራታችን በሚለው ሁኔታዬን ሲያዩና እንዴት እዚህ ጋር አንዲ ዝቅ ብለሽ ልትሰሪ ቻልሽ በሚለው በጣም ያበረታቱኝ ነበር። እነሱ ራሱ ሞራል ይሆኑኝ ነበር ማለት ነውና በዛ ስራዬም እግዚአብሔር ይመስገን በጣም ውጤታማ ነበርኩኝ። ደና ለረጅም ዓመት ወደ 5 ዓመት ሰርቼበታለሁ። ይሄ ቺፕስ፣ ሳምቡሳ፣ እርጥብ ምናምን ነገሮችን ፋስት ፉድ ነገሮችን በሬ ላይ ሰራ ነበረ። ከዛም አልፎ ደግሞ ትንሽ ደግሞ ስራው ብቻዬን ስለሆንኩና ከበድ ሲለኝ የተሻለ ነገር ደግሞ ያሁን የልጆች ነገር ከፍቼ የራሴን እየሰራው እገኛለሁ። ንግድ ፈቃድ አውጥቼ በህጋዊ መንገድ እየሰራው እገኛለሁ። እና ደግሞ ይቻላል ላይ ተመላሽ አባል ስለሆንኩኝ እዛ ላይ እቆጥባለሁ፣ እበደራለሁ። በዛ እየተንቀሳቀስኩኝ እሰራለሁ። ያን የማደርገው ግን መጀመሪያ ስራዬን አእምሮዬን አሳምኜው ስለገባው ነው እዚህ ጋር የደረስኩት እንጂ ብዙ ከኔ ጋር እንትን ያሉ ልጆች ነበሩ። ያው ዓላማውም ስለሌላቸው ነው መሰለኝ አላቅም፣ ብቻ የሚያቋርጡ አሉ። እና እኔ ሲጀመር ከጓደኛም እንኳን ያው ሰርቶ የሚያሰራ ጓደኛ ካልሆነ ብዙ አልቀርብም። ሰውን ጓደኛ የለኝም። ሰርቶ የሚያሰራ ሰው ሲሆን ግን ያው ግዴታ ሞራል እንዲሆነኝ ስለምፈልግ ያንን ሰው ጓደኛ አደርጋለሁ። እና እግዚአብሔር ይመስገን አሁን እዚህ ላይ ደርሻለሁ። የ3 ሴቶች ልጆችና እኔ 2ቱን አስመርቄያለሁ። አንድ ናት የቀረችኝ። እግዚአብሔር እያመሰገንኩ ያው አረብ ሀገር በቆየሁበትም ሰዓት ቤትም ተከራይቼ ነበር የምኖረው። የራሴን ቤት ለመግዛት በቅቻለሁ። ያንን አድርጌ እግዚአብሔር ይመስገን ተመልሼውን ሀገሬ ላይ እችላለሁ ብዬ ራሴን አሳምኜ እየሰራው እገኛለሁ። እናንተም ደግሞ ብዙ አማራጭ አለ ሀገራችን ላይ። በእርግጥ ብዙ አማራጭ አለ። እንደዚህ የስነ ልቦና መሰበር ደግሞ እንዴት ነው ሰው ሀገር ላይ ሄደን ሳይሳካልንም የተመለሱ ወፍቶች አሉ ሳይሳካላቸው። ያ ማለት ደግሞ እስከ መጨረሻ ወድቃችሁ ትቀራላችሁ ማለት ሳይሆን በቃ ይቻላል ብላችሁ በትንሽ ነገር እኔ ነግሬያችኋለሁ። ቺፕስ ነው የጀመርኩት። ቺፕስ ስጀምር በ1000 ምናምን ብር ማሽን ገዝቼ በትንሽ ነገር በትንሽ ካፒታል ነው ያችን ስራ የጀመርኳትን። ግን በጣም ትርፋማ ሆኜ ትልቅ ደረጃ ላይ አሁንም ወደ ሱቅ ደረጃ ገብቻለሁ እግዚአብሔር ይመስገን። እና አሁንም እናንተ ግዴታ እዛ ጋር ብር ይዛችሁ ስለመጣችሁ ይዛችሁ ስላልመጣችሁ ሳይሆን በትንሽ ካፒታል ዝቅ ብለን ሰርተን ሰው ሀገር ላይ ዝቅ ብለን እንደምንሰራ ሀገራችን ላይ ያውም በሀገራችን በነፃነት ዝቅ ብለን ሰርተን ደግሞ
እንደምንለወጥ እና ደግሞ ግዴታ የሰው እጅ መጠበቅ የለብንም። እኔ እንደምለው እኔ የሰው እጅ እኔ አያጠግብኝም። በራሴ ተነሳሽነት ሰርቼ ግን ለፍቼ ያመጣሁት ነገር በደንብ አጣጥመዋለሁ። ያ የሰው እጅ ግን ቋሚነት የለውም፣ ተቀጣይነት ስለሌለው እኔ ይሄ በእርዳታ ምናምን በሚባሉ ነገሮች አላምንም። ይቅርታ አድርጉልኝና ምክንያቱም በራሴ በጉልበቴ በላቤ ያመጣሁት ነገር ግን ስበላውም አጣጥሜው ነው። ትልቅ ደረጃም ላይ ደግሞ እንደምደርስበት ተስፋ አለኝ። በቃ በሙሉ ልብ ስለምሰራ በሙሉ ተስፋ ስለምሰራ ማለት ነው። እና እናንተም አሁን ግዴታ እዛ ሄዳችሁ ስላልተሳካላችሁ እድሜ ዘላለም አይሳካላችሁም ማለት አይደለም። አገራችሁ ላይ ያው በነፃነት የፈለጋችሁትን ከትንሽ ነገር ተነስታችሁ ትልቅ ይደረሳል። ስለዚህ በርታችሁ እንደኔ እዚህ ደረጃ ላይ ብትደርሱ ደስ ይለኛል። ያንን ነው መመክራችሁ። ስኬት ላይ ያልደረስኩም አንድን ስራ ጀምረን ደግሞ ቶሎ ለስኬት የምንፈጥን ሰዎች አለን። ያ ደግሞ ባንዴ የሚሆን ነገር የለም። ምክንያቱም ስኬት ማለት ከቀን ቀን፣ ከሳምንት ሳምንት፣ ከወር ወር፣ ወራት፣ ከአመታት እያለ የስራችን ድምር ውጤት ነው ስኬት ማለት። ስለዚህ አንዴ ሰርተን እኛ ለመክበር አይደለም ራሳችንን ማሳመን ያለብን። በቃ ይሄን ነገር እችለዋለሁ፣ ሰራዋለሁ፣ አዎ የራሳችን ስኬጁል ሊኖረን ይችላል። በዚህን ጊዜ ይሄን እዚህ ቦታ ላይ ደርሳለሁ ብለን ራሳችንን አሳምነን ከተነሳን የማይሆን ነገር የለም፣ ሁሉ ነገር ይቻላል። እኛ ሴቶች በተለይ ደግሞ ብዙ ቻንስ አለን፣ መስራት እንችላለን፣ ማድረግ እንችላለን። እናንተም ይሄንን ከኔ ተሞክሮ ወስዳችሁ ብትለወጡ ብትሰሩ ደስ ይለኛል። እዚህም የደረስኩበት ምክንያት አንድ ጓደኛ አለችኝ፣ ስሟ ሪታ ትባላለች። በጣም ማመስገን የምፈልገው እሷን ነው። ከጎኔ ሆና አይዞሽ በርቺ ትችያለሽ ታደርጊዋለሽ እያለች ሞራል እየሰጠችኝ እዚህ ደረጃ ያደረሰችኝ፣ ብር እስከ ማበደር ድረስ ደርሳ እዚህ ደረጃ ያደረሰችኝ፣ ከአንድም 2 ቤት እንድገዛ ያደረገችኝ እሷ ናት። እሷን ማመስገን፣ እዛው ነው የምትኖረው፣ እሷን ማመስገን እፈልጋለሁ በጣም።